በጣም ዲፈረንት የሆነ ነገር ነው እጅህና እሷ ማለት ነው። በጣም የተለያየ ነገር ነው። የብዙ ኢንሴኩሪቲያቸው መነሻ ማለት ነው። ኢቭን ኢፍ አስደስታታለሁ አላስደስታትም የምትለው ቆሻሻ የሆነ ስነ ልቦና ራስን እንድጠላ ኢንሴኩርድ እንድትሆን ያደረገ ግን ሲቀርቡ እየፈራ ባላስደስታት ያልክ ጡንቻን ያሸማቀቅ ፖርኖግራፊ ላይ ሲሆን ቀጥ የሚልል እንትን ሴቷ ልክ ስነካ ድንግጥ ብሎ ኩምሽሽ ይልባል። ከዛ አፍራ አልቀሰት ትመለሳል። አይዞህ አንበሳ የፖርኖግራፊው ተጽዕኖ ስላለ ቆሻሻ የሆነ ዓለም ሴትን ሁሉ የመቅመስ ከፍተኛ የሆነ በሽታ ስላለብህ ደግሞ ከዚህ በፊትም ነግሬሃለሁ። አንድ ብርጭቆ በቂ ነው። ወንዙን በሙሉ መጠጣት አያስፈልግም። የምታያት ሴት ሁሉ አንድ አይነት የሆነ ነገር ነው ያላት። እመነኝ፣ አንድ አይነት የሆነ ነገር ያላትን ነገር ልዩ የሚያደርገው በክብር መቆይቷ ብቻ ነው። ደስታይ ለሙሉ በቃ እንትን ስትሆን ስሜታ የሆነ ሳታፈሰው ስትቀር እኔ በጣም ነው ደስ የሚለኝ። በቃ የምርን ነው ነገር በጣም ደስ ይለኛል። በቃ ልክ ስታያት በቃ የምትቸገር በቃ ግን ስታስባት ስሟን ስጠራ ራሱ ወንድነት እስከሚሰማ በቃ እስከምትሆን ጠዋት የምትሆነው ታለች አይደል? ለነገሩ ጧት መሆን ማቁማል አንተ በእርግጠኛ አይዞ ወንድነትን ያጣል። ከዚህ ቪዲዮ በኋላ ግን ትመለሳል። ሺህ ጊዜ ለምን ግትር ብሎ አይሆን አልነካውም በጂ በቃ ከዛ ምን ይሆናል? በጣም ነው ደስ የሚለኝ። ወንድ እንደሆንኩ ነው የሚሰማኝ። ፍቅረኛዬ ሳገኛት ራሱ እንዴት ደስ እንደሚላት ገና ስታይ ነው በቃ ሌላ ነገር የሚፈጠርባት እሷ ጋር። ኢትስ ፓወርፉል ዩ አንደርስታንድ ሚ ማይ ብራዘር ዶንት ቢ ፉል አዘርዋይስ ወንድነትን፣ ኮንፊደንስን፣ ከፍታን የሆነ ነገር ፓሽኔት ሆኖ የማድረግ ለዓላማ ዋጋ መክፈል የሚባሉ ኃይሎችን አታገኛቸውም። ብትኖር ጨርሰ ወይንም ደግሞ አፈሰ ምንም አድርገህ ይሆን አይመለከተኝም። ገላህን ሳትታጠብ ለሰከንድ እንዳትራመድ። ምክንያቱም እኔም ወደዚህ በቃ ወደ ሞንክ ሞድ መጥቼ ራሴን አሁን ባልኩ መንገድ በሙሉ አስተካክዬ ራሴን ከሆንኩ ገና ዓመት ቢሆን ነው። ሳልኖረውማ አለፈልፍም። ከኖርኩት በኋላ ነው ተገኘ። አይ ሪስፔክት ማይሰልፍ ማይ ብራዘር። ክብራትና ክብራን ሰላም ለእናንተ። ዛሬ በተለምዶ ሴጋ ብለን ስለምንጠራው ብዙ ወንዶች ልማድ ስላደረግነው የበታችነት ስሜት የሚፈጥርብን ክብራችንን ያሳጣን ትልቅነታችንን የነጠቀን ምንም ነገር የማድረግ ዲዛይራችን እንዲሁም ደግሞ ኃይላችንን ስላሳጣን ትልቅ ጉዳይ ይሆናል ማለት ነው በዚህ ቪዲዮ የምናወራው። ከዛ በፊት ግን አንተ ይህንን ቪዲዮ የምታየው ልጅ ማለት ነው፣ አዎ አንተ በየትኛው ስቴጅ ላይ ነው ያለው? የትኛው ላይ ነው ያለው? በሳምንት አንድ ቀን ራሱን መቆጣጠር የማይችለው ከንቱ ሰው ይባላል። ይሄ ማለት ነው በራዌል ስርዓት ውስጥ በ15 ቀን አንድ ቀን ደግሞ በተወሰነ ደረጃ ራሱን መግዛት የቻለ ይባላል። ሌላው ደግሞ ዋሪየር ማይንድሴት ወይንም ደግሞ ሞንክ ሞድ የሚባል አለ። እርሱ ምንድነው? በወር አንድ ጊዜ ብቻ ማለት ነው። እና አንተ በመጀመሪያ ደረጃ ከነዚህ ውስጥ ከሶስቱ የትኛው ላይ ነህ? እነዚህ እንግዲህ ራሳቸው መቆጣጠር ከሚችሉ ወይንም ጀግና ከሆኑ ወንዶች የሚቀመጡባቸው ቦታዎች ናቸው ወይስ ያንተ በየቀኑ ነው? እንደዛ ከሆነ እጅግ በጣም በሽተኛ ነህ ማለት ነው። የብዙ ነገር ውድቀት መነሻ እርሱ ነው ማለት ነው። ስለዚህ ይሄንን ማለት ነው ኃይልህን የሚነጥቀህን ቆሻሻ የሆኑ ነገር ከዚህ ቪዲዮ በኋላ አንተ ልብ ዝግጁ ከሆነ አብረን የምናስወግደው ይሆናል። እንግዲህ በተለምዶ ሴጋ የምንለው ወይም ደግሞ ግለ ወሲብ ወንዶች ከራሳቸው ጋር የሚያደርጉበት የተለያየ ምክንያት ሊኖረን ይችላል። የመጀመሪያው አንዱ ባጭሩ ወይም ደግሞ ሁሉንም ምክንያቶች የሚይዘው ጀስት ስትረስ ሪሊዝ ማድረግ ነው ወይም ደግሞ ጭንቀትን ወይም ደግሞ መታፈንን የመልቀቅ ሂደት ነው። ዛሬ ግን በዚህ ቪዲዮ የምነግርህ ትልቅ ነገር ምንድነው? ይሄ ነገር እጅግ በጣም ጎጂ የሆነ ጉዳይ ነው። በጣም ትልቅ የሆነ ሪስክ አደጋ ውስጥ ነው ያለው ይህን ነገር የምታደርግ የምታበዛ ከሆነ ማለት ነው። እና ምን ልለው የምፈልገው የመጀመሪያው ምንድነው? አዲክሽን ውስጥ ገባል፣ ሀቢት ይሆንብሃል፣ ልማድ ይሆንብሃል። ስለዚህ ሰውነት ይህንን ያጠራቀመውን ነገር ለማስወገድ ስለፈለገ ወይንም ደግሞ ስትረስ ሪሊዝ ለማድረግ ሳይሆን ልማድ ስለሆነብህ ይሄ ሀቢት ወይንም ደግሞ ልማድ ከፍተኛ የሆነ ሰውነትህ ላይ ዶፓሚን ወይንም ኬሚካል ስለሚያመነጭ ደስታ የምታገኝበት ወይንም እረፍት የሚሰማህ ብቸኛው መንገድ አድርገህ ህይወትህ ላይ እንድትወስደው ያደርግሃል ማለት ነው። ከዛ ውጭ በጣም አስቀያሚውና ቆሻሻው ጉዳይ በዚህ ነገር ላይ ምንድነው? ይህን ነገር እያደረግህ እያለ ምንም አይነት እድሎች ቢመጡልህ አትቀበልም። ስለዚህ ከባድ የሆነ አይነ ጥላ ነው፣ ከባድ የሆነ ገርጋሪ ነው፣ ከባድ የሆነ ቆሻሻ የሆነ ኤነርጂ ነው። ጠዋት ከእንቅልፍ ስትነሳ ገና በመጀመሪያው ተነስተ የምትመታ ከሆነ
እንግዲህ እመታለሁ በደንብ ምቱት ብሏል የሆነ ሰው እና የምትመታ ከሆነ I'm sad for you my brother በጣም በሽተኛ ነህ ማለት ነው። ምንም ነገር የማድረግ አቅምህን ይወስዳል። ከዛ ውጭ ደግሞ በላይ ላይ ያለው መንፈስ ኢነርጂ አውራ ፓወርለስ ይሆናል። ከዛም በተጨማሪ አይኖች ስሜትና ኃይልን የማንጸባረቅ አቅማቸው እጅግ በጣም ዝቅተኛና የወረደ ይሆናል። you become powerless my brother ከዛ ውጭ ምንም ነገርን ለማድረግ በምታደርገው ጉዞ ላይ እንቅፋት ሆኖ ያስቸግራል። ከዛች ውጭ ለሴቶች ያለን አመለካከት ያበላሻል። ብቻን መደሰት ስትጀምር አንተን አጋንንት ያገባሃል። ገባህ አይደለ? ሴት ዛር ሚስት አድርጋት ይዛለች። ወይንም ደግሞ ሳይንሳዊ ስናደርገው ምንድነው ለሴቶች የሚነሳሳው ሴቶች እንድትወድ የሚያደርግ ተፈጥሯዊ የሆነው የጾታ ስርዓት አቀላቅሎ ማራኪ ሸበላ ጥሩ ተጫዋች ጥሩ የሆነ ወንዳ ወንድ የሚያደርገን ኢነርጂ ታጣውና ሴታ ሴት ወደሚያደርገው ኢነርጂና ሴቶችን ወደሚፈራ በራስ መተማመን ወደሌለው ራሱን ወደሚጠላ ማንነት ውስጥ ያመጣሃል ማለት ነው። ሴታ ሴት ሲል በዚህ አጋጣሚ በመጥፎ እንዳትወስዱት። ኦፍ ኮርስ ወንዳ ወንድ ነኝ ወንዳ ወንድ ነን። ኦፍ ኮርስ ሴት ነሽ ሴታ ሴት ነሽ። ሴታ ሴት ስለሆንሽም ነው የምወድሽ። ሰው በኔጌቲቭ የምትወስዱትን ጥያቄ ያላችሁ ሴቶች አርፋችሁ ተቀመጡ። ኮሜንት ለመጻፍ እንዳትቸኩሉ። ስለዚህ ትላልቅ ሪስኮች አሉ። ኢነርጂ ድሬን ይሆናል። ከፍተኛ የሆነ አቅም ማጣት ውስጥ ነው የምትገባው። አንድን ነገር ለማድረግ ያለ ተነሳሽነትና ብርታት ከንቱ ይሆናል፣ ባዶ ይሆናል። ሌላው ከዚህ ጋር በተያያዘ እጅግ በጣም ቆሻሻ ይሆን እጅግ በጣም ህይወትን በሙሉ የሚያመሰቃቅል ከእውነተኛው ዓለም የሚያሰሽ ዘለዓለም ሴት ሳታቅ ኢንሴኪዩርድ ሆነ ወሲብን ሳታቅ ኢቭን ኢፍ ማለት ነው በጣም ደግና የዋ ለሴቶች ከመሆነ ትልቁ ጀርባ ምንም አይነት ሴት ጋር ያለን ኑሮን ግንኙነትን ፍቅርን መስራትን ከጀርባው ያለው ትልቅ ጉዳይ ይህንን ያለማወቅ ትንሽነት እስከሚሆን ድረስ ያን ያህል ደካማና ኮንፊደንስ አልባ ትሆናለህ። አብዛኞቻችሁ በዚህ ተግባር ላይ ያላችሁ ሰዎች ፖርኖግራፊ ጋር ነው አብራችሁ የምታደርጉት። ይሄ እጅግ በጣም ማንነታችሁን የሚገልጽ ቆሻሻ ነገር ነው። እዛ ጋር የምታዩት ፊልም ነው፣ ፋይት ነው፣ ድብድብ ነው። እጅግ በጣም ብዙ ዶክመንተሪዎች አሉላችሁ። ሲቀጥል ደግሞ እዛ ጋር ያሉ ሴቶች የነሱ ማህፀን እውነተኛ ማህፀን አይደለም፣ የሴት ልጅ ማህፀን አይደለም። በብዙ ልምምድ በብዙ መንገድ ውስጥ የመጣ ነው። ያንን ነገር ማድረግ አክቲንግ ነው። ምናልባት ዶክመንተሪ ተመልክታችሁ ከሆነ ኢቭን እናንተ ሰዎች ጋር ለማውራት ጊዜ የላቸው ይህን ስራ የሚሰሩት ወንዶቹም ሴቶቹም ማለት ነው። እና ራሱ ንጽጽር ውስጥ ለሚከት ሰው ምን ትላለህ? እንደዚህ ለሚል ወንድ ኢንሴኪውርድ ለሆነ ወንድ ፖርኖግራፊ ያየ ምናምን ተብሎ ሲጠየቁ ራሱ እያንዳንዱ ፖርን ስታር የሚለው እጅግ በጣም አዝናለሁ ሰዎች ለምን እንደማይገባቸው። አሁን እኔ ከአንተ ጋር ለማውራት ቢዚ ነኝ፣ ምክንያቱም ልክ እዚህ ጋር ሻት እንደጨረስኩ ደግሞ ሌላ ቦታ ይላለሁ፣ ባሱ ይመጣል። 24 ሰዓት ለዚህ ነገር መዘጋጀት አለብኝ። ብዙ መድኃኒቶችን እጠቀማለሁ እንደዚህ ለመቆየት። ከዛ ውጭም ይሄ ነገር ሰውነቴ እየለመደው ይመጣል። ሰውነቴ እየለመደው በመጣ ቅጽበት ደግሞ ከጊዜ ሂደት በኋላ ሰርጀሪ ያሰራለሁ። ቁም ነገር ነው የምነግራችሁ። ዶክመንተሪውን ተመልከቱ። እጅግ በጣም ብዙ ዶክመንተሪዎች አሉ፣ እጅግ በጣም ሪሰርቾች አሉ። ሰርጀሪው እንዴት ነው የሚሆነው? ሁሌ ስታንድ እንደሆነ እንደማለት ነው። ሂዝ ብልቱ ሁሌ ስታንድ ነው ማለት ነው። እዚህ ድረስ ነው የሚመጡት። ከዛ ራሴን እጠላለሁ። ሴቶቹ ራሱ ሲጠይቁ ምንድነው የሚሉት? ወንዶችን እንጠላለን። እና በጣም ነው የሚያስጠላቸው ነገር ቢኖር ወንድ ነው፣ እነዛ በዚህ ህይወት ውስጥ ያሉ ሴቶች ማለት ነው። እና ለነሱ ፔንፉል ነው። ነገር ግን አክት ማድረግ ስላለባቸው ደስተኛ ሆነው ነው አክት የሚያደርጉት። እና እዛ ጋር የምታያቸው ደግሞ አክትረሶች ናቸው። ለምሳሌ አንድ ፊልም ሲሰራ አንዲት ቆንጆ ልጅ ተመርጣ፣ አንድ ሸበላ ወንድ ተመርጦ በአክቲንግ ስታይል በንግግሩ በድምፁ አይደለ ተመርጦ እዛ ጋር የሚመርጠው። እነዛ የምታያቸው ወንዶች በሙሉ ማለት ነው ለአክቲንግ ለፊልሙ ስለሚፈለጉ ከብልት አንጻር ተመርጠው፣ ከአቋም አንጻር ተመርጠው፣ ሴቷም ከንጽህና አንጻር ተመርጣ፣ ራሷን ከመጠበቁ አንጻር ተመርጣ፣ የምበላው ነገር በትክክል እየተስተካከለላት ነው እንደዛ ንጹህ ሁና የምትታይ አንበሳይ። እውነተኛው ዓለም ላይ ኤግዚስት የማታደርግ ጣዖት ነው ልብ ውስጥ ፈጥረህ እገሌ የምትባለውን የምትመስል እያልክ የምትፈልገው። አሁን ብዙ ሴቶችን ተመልክተሃል ከተማችን ላይ፣ እንዲሁም ያንተን ፍላጎት አይታል። የሴቶች ምርጫ ፖርኖግራፊ ላይ ካወቃት ከአንዷ ሴት መካከል አንዷን አድርገሃል። እነሱም እንደዛ መልበስ ጀምረዋል፣ እንደዛ አክት ማድረግ ጀምረዋል። ማንነት ተበላሽቷል፣ ጠፍቷል። አንበሳይ ፖርኖግራፊ እጅግ በጣም ቆሻሻ የሆነ ነገር ነው። ኦፍኮርስ የሰው ልጅ ስትረስ ሪሊዝ ማድረግ መቻል አለበት።
ወይንም ደግሞ እሱ ውስጥ ያለውን ብልቱን ፈሳሽ ማስወገድ መቻል አለበት። እርሱም እጅግ በጣም አስቸጋሪ ሲሆን ማለት ነው። እንደ ሚሊተሪ ፕሮግራም ማለት ነው። በወታደራዊ ሰዓት ውስጥ በግልጽ አይናገሩም። እንደ ኢትዮጵያ፣ እንደ ራሽያ፣ እንደ አሜሪካ ያሉ ሀገራት ስለ ማስተርቤሽን ወይንም ስለ ግለ ወሲብ ማለት ነው። ነገር ግን አይከለክሉምም አይፈቅዱምም። እና ትልቁ የአንድ ወንድ ልጅ ራሱን የመግዛቱና ምንም ነገር የማድረግ ትልቅ አሸናፊነቱና ኃይሉ ያለው ስሜቱን መቆጣጠሩ ላይና ስፐርሙ ማቆየቱ ላይ ነው። ስለዛ ነገር በሌላ ቪዲዮ በደንብ ስለማስረዳ አልገባበትም አሁን እዚህ ላይ። ነገር ግን ይኸውልህ ሰልፍ ኮንትሮል የሌለው ራሱን ያልገዛ በጣም የወረደው ወንድ ብቻ ነው ራሱን በግለ ወሲብ ውስጥ በየዕለቱ በየሳምንቱ አስገብቶ ሲሰቃይ የሚውለው። ደግሞስ ያንተ ሴት የለችም እንዴ? አንተን ትሪት አታርገም እንዴ? በሌላ መንገድ ግዴታ ወሲብ አድርጉ እያልኩ አይደለም። እሷንም ህይወት እንዳታበላሽ ዝም ብለህ ክብሯን ወስደህ ክብረ ቢስ የሆነችው ካጋጠመችም እሷ ጋር እንዳልትልከሰከስ። ምክንያቱም መንፈሷ ይጋባብሃል። የእሷ ኢነርጂ ሰው ብቻውን አይደለም አንተ ላይ ይሰፍርብሃል። እና ደግሞ አንዴ ጭኗን ከለመድክ አንተም አትመለስም። ነገ አግብተህም ያምርሃል። የጊዜ ጉዳይ ነው። ሰው ሺህ ጊዜ ቢቀየሩ ማንነት ግን ቁርሻቸው አብሯቸው በውስጣቸው ይቀበራል። ሴሰኛ፣ ዝሙተኛ፣ ቅንዝረኛ፣ ቆሻሻ መሆን ዘላለም ይቀጥላል። ትዳር ይበላሻል። ቢችል አንድ ሰው አያግባ፣ ካልቻለም ደግሞ በአንድ ሴት ብቻ ይጽና ነው የሚለው ቅዱስ መጽሐፍ። ይህን ስናገር ከልቤ ነው። ባይዘው ስለምኖረው ነው በድፍረት እንደዚህ መጥቼ የማወራው። ተረዳኸኝ? ራሴን ስለገዛሁ። ስለዚህ ይህን ስናገር ከልብ እያዳመጥከኝ ከሆነ እኔ ጋር ያለው የራስን መግዛት አሸናፊነት ኢነርጂ እና ኃይል ወይንም መንፈስ አንተ ጋርም ስለሚጋባ ከዚህ ስቃይ ስለምትወጣ በደንብ አዳምጠኝ። ስለዚህ ተሳስተ እንደው ሺህ ጊዜ የምታደርጉ እንኳን ብትኖሩ ማለት ነው ፖርን እያያችሁ ምናምን የምትቆሽሹ ሰዎች አርፋችሁ ተቀመጡ። የብዙ ኢንሴኩሪቲያችሁ መነሻ ማለት ነው። ኢቭን ኢፍ አስደስታታለሁ አላስደስታትም የምትለው ቆሻሻ የሆነ ስነ ልቦና ራስ እንድጠላ ኢንሴኩርድ እንድትሆን ያደረገ በአደባባይ ፐርፌክት እንደሆነ ለመታየትና ሴቶችን ለማለል እንድትሄድ የሚያደርገው ሁሉም ሴት የሚወድ ግን ሲቀርቡ እየፈራ ባላስደስታት ያልክ ጡንቻን ያሸማቀቅ ፖርኖግራፊ ላይ ሲሆን ቀጥ የሚልል እንትን ሴቷ ልክ ስነካ ድንግጥ ብሎ ኩምሽሽ ይልባል አይደል? ከዛ አፍራ አልቀሰ ትመለሳል። አይዞ አንበሳ። ይሄ ቆሻሻ የሆነ ምስልን እየተመለከቱ ራስን ማስደሰት ካላቆምክ መቼም ይሄ ስሜት አይጠፋም። ገና ትሰቃያለህ። ይሄ የዘመኑ ትውልድ በሽታ ነው። በቃ ህመም ነው። ይሄን መማቆም የሚችለው ደግሞ አሁን ባልኩ መንገድ ነው። እና ደግሞ ሌላው ምንድነው? ሌላ ልሰጥ የምገባው ሌላው ትምህርት በዚህ ጉዳይ ላይ ብትኖት ጨርሰ ወይንም ደግሞ አፍሰ ምንም አድርገህ ይሁን አይመለከተኝም፣ ገላህን ሳትታጠብ ለሰከንድ እንዳትራመድ። ይሄ አስተምህሮት በሌላ መንገድ በእስልምና ውስጥ አለ እና ጀናባ ይባላል ካልተሳሳኩ። በእያንዳንዱ እርምጃ ዓለም ትረግማለች ይላል። ይኸውልህ ሃይማኖቶች ምንም ሃይማኖት ይሁን ዝም ብሎ አይደለም የአንድ ነገር ንግርት አድርገው ሚዛ አድርገው ትምህርት አድርገው የሚያመጡት። እውነት ነው። በእያንዳንዱ እርምጃ ልክ ዓለም ትረግማለች። ሳይንሳዊ እናደርገው አይደል? በእያንዳንዱ እርምጃ ልክ ሰውነት በውሃ ካልታደሰ ውሃ ኢነርጂን ስለሚያጠም ያ ዲፕሬሽኑ፣ ስትረሱ እንዲሁም ደግሞ ያንን ካየ በኋላ መቆጨቱ እንዴት እንደዚህ ያደርጋለሁ ብለህ ማዘነ ኮምፕሊትሊ በራስ ላይ ያለን ኃይል ከፍታ ማጣት አብሮ እየተከተለ ነው። ስለዚህ በሄድክበት ሁሉ አትራክቲቭ አትሆንም። እመነኝ። አንድ ወር ከ15 ቀን በቆየህ ቅጽበት እንኳን ማለት ነው ይህን ነገር ሳታደርግ የምታወራት ሴት እንኳን እንደ ወንድ ነው ኢነርጂ የሚሰማት። ፕሬዘንስ የሚባል ነገር አለ። መገኘት የሚባል ነገር አለ። የፕሮቴስታንት መዝሙሮች ፕሮቴስታንት ካላችሁ አልሰማችሁ? መገኘት ያስጮኸኛል ጠዋትና ማታ የሚል አላቁምም ማንኳኳቴን መገኘት እስኪ ሞላው ቤቴን የሚል መዝሙር አለ። አስቴር ትባላለች ካልተሳሳኩኝ። ስሎ የሆነ ደስ የሚል መድረክ ላይ ነው እንደዛ ያለችው። መገኘት የእግዚአብሔር መገኘቱ ልዕልናው ይባል የለ። በተመሳሳይ ራሱን የሚጠብቅ ከዚህ ቆሻሻ ነገር ራሱን አድኖ ስሜቱን መግዛት የቻለ ሰው እጅግ በጣም ፓወርፉል። ካደረክ እንኳን ይህን ነገር ማስወገድ ካለብህ እንኳን ከጎን ሴት ኑር። የተሳሳምክ የተሻሸ ነገሩ ወይም ይለፍ። በጊዜ አግቡ የሚባለው ለምንድን ነው? ሃይማኖቶቻችን በጊዜ እንድናገባ የሚመክሩ ለምንድን ነው? እንዲህ አንበሳይ ማግባት ካለብህም ማግባ። አየህ የፖርኖግራፊው ተጽዕኖ ስላለ ቆሻሻ የሆነ ዓለም ሴትን ሁሉ የመቅመስ ከፍተኛ የሆነ በሽታ ስላለብህ ደግሞ ከዚህ በፊትም ነግሬሃለሁ። አንድ ብርጭቆ በቂ ነው። ወንዙን በሙሉ መጠጣት አያስፈልግም። የምታያት ሴት ሁሉ አንድ አይነት የሆነ ነገር ነው ያላት። እመነኝ፣ አንድ አይነት የሆነ ነገር ያላትን ነገር ልዩ የሚያደርገው በክብር መቆይቷ ብቻ ነው። በክብር ያገኛት ሴት ካለች በቃ አግባት፣ ከእሷ ጋር መኖር ጀምር።
ባህሪዋን አጥርተ ቤተሰቦቿን አጥርተ በቃ ከሷ ጋር ተዝናና ተደሰት። ከሷም ውጭ ተሳሳ አትንካ። እመነኝ ሴቶች በትዳር ላይ መቅበጥ የሚጀምሩት አንተ ከሷ ውጭ ልብህ እንደሚሸሽ በተረዳች ቅጽበት ነው። አብዛኞቹ በክብር ያገኛቸው እንደማወራ እነዛኞቹን ተዋቸው። እነዛ ገና ብዙ ያልተጻፈ ዓለም አለ። እኔ ምንም ማድረግ አልችልም። እንግዲህ ከራሳቸው ጋር ዓለማቸውን ይፋለሙ። ክፉ ናቸው ደግ ናቸው ብዬም አልፈርድም። ነገር ግን በቃ አለቀ። ወደ ትዳር ግባ፣ ወይንም ደግሞ ቀለበት ሰራ፣ ወይንም ደግሞ ሙስሊም ከሆንክ ኒካ ውስጥ ግባ። ከኒካ በፊት እንኳን እኮ አንጨባበጥም ነበር አይደል እንዴ? በፊት የምታያቸው ዛሬ በፊልም ያስደመሙን ሮም ውስጥ ያሉ ፍራንስ ውስጥ ያሉ የተለያዩ ሰዎች የተለያዩ የምናደንቃቸው በጣም ዩኒክ የሆኑ ፎቶዎቻቸውን ስናይ ወንዳ ወንድ የሆኑት የምትመለከታቸው ሁሉ እኮ ፍቅር እነሱ አፈቀርኩ ሲል አንድ ሰው ኖ ኪስ ብራዘር፣ ኪስ አልነበረም፣ መሳሳም አልነበረም። መተያየት ራሱ ከስንት አንዴ ነው። በዛ ሁሉ ሂደት ውስጥ ነው ለአንድ ነገር ራሳቸውን አሳልፈው ይሰጡ የነበሩት። ፍቅር እንደዛ ነበር፣ ሃይማኖትም እንደዛ ነበር የሚያዘው። ዛሬ ግን ተግማማን፣ ቆሸሽን። ኢቨን ሰው ቀለበት ካሰረ በኋላ ወይንም ደግሞ ኮምፕሊትሊ ልባቸው አንዳንዴ ቀለበት ማሰር የሆነ ነገር መተሳሰር ኢንስቲትዩት ሊሆን ይችላል፣ ማህበረሰብ ያመጣው ልማድ። ሌላው ቀርቶ ልባችሁ እንደተሳሰረ እርግጠኛ ስትሆኑ እንኳን አብራችሁ እየተሳሳማችሁ አትሉ። ቀና ስታገኛት የሆነ ነገሯ ላይ እርፍ የሆነ ነገር እሷን ማድረግ በጣም ቆሻሻ የሆነ ነገር እኮ ነው። አንበሳ መረጋጋት መቻል አለብህ። እንደው እውነተኛ በሆኑ ዓለም ስርዓቱ በሚያዝ ሃይማኖት ማህበረሰብ በሚያዝ መንገድ ባትሄድ ህግ የምትጥስ ብትሆን እንኳን ምን አለበት ልቧ 100% አንተ ላይ እንዳረፈ ስታውቅ ብትስማት። የእሷ ከንፈር ለአንተ ንዝረት ቢኖረው ልክ ስታያት በቃ የምትቸገር በቃ ግን ስታስባት ስሟን ስጠራ ራሱ ወንድነት እስከሚሰማ በቃ እስከምትሆን ጠዋት የምትሆነው ታለች አይደል? ለነገሩ ጠዋት መሆን ማቁማል አንተ በእርግጠኝነት አይዞ ወንድነትን እያጣ ከዚህ ቪዲዮ በኋላ ግን ትመለሳል። እስከምትሆን ድረስ ወንዳ ወንድ መሆን መቻል አለብህ። አብሳይ አስሮን ጊዜ ሉዝ አታደርገው እንጂ እሷ ጋር የተሳሳምክ ሳታውቀው ሉዝ አታደርገው እንዴ? እሷ ጋር ባለ ግንኙነት ውስጥ ይፈሳል እኮ አይደል እንዴ? በጣም ስሜታዊ ሆነን ከሆነች ሴት ጋር ሜካውት ምናምን እንላለን አይደል? ለዛ አይነት ነገር ውስጥ ስንገባ ከዛም ይብስብናል። እሷ ከሄደች በኋላ ምናምን ደስ አይልም ሁሉ በቃ እንትን ስትሆን ስሜታዊ ሆነ ሳታፈሰው ስትቀር እኔ በጣም ነው ደስ የሚለኝ። በቃ የምርን ነው ነገር በጣም ደስ ይለኛል። በቃ ወንድ መሆኔን ነው የሚያሳይ። በቃ እሺ ሺህ ጊዜ ለምን ግትር ብሎ አይውልም? አልነካውም በእጅ በቃ ከዛ ምን ይሆናል? በጣም ነው ደስ የሚለኝ። ወንድ ነው የሚሰማኝ። ፍቅረኛዬ ሳገኛት ራሱ እንዴት ደስ እንደሚላት ገና ስታይ ነው በቃ ሌላ ነገር የሚፈጠርባት እሷ ጋር። It's powerful. You understand me, my brother? Don't be a fool. Otherwise, ወድነትን፣ ኮንፊደንስን፣ ከፍታን የሆነ ነገር ፓሽኔት ሆኖ የማድረግ ለዓላማ ዋጋ መክፈል የሚባሉ ኃይሎችን አታገኛቸውም። ስለ ሴክሹዋል ኢነርጂ ደግሞ በሚገባ በሌላ ቪዲዮ ዲቴል ስለማስረዳ ያኔ በረብ ታገኛለህ ማለት ነው። ስለዚህ ከቻልክ ሞንክ ሞድ ወይንም ዋሪየር ሞድ ላይ ነው በውራ እንደ ፈሳሽን ማስወገድ በቂ ነው። ፖርን ካየ በጣም ደደብ ነህ ማለት ነው። አሁንም ቢሆን ገና አልነቃህም። ከተራው ማህበረሰብ አንዱ ነው። ይሄ እንስሳዊ ማንነት ካለው ማለት ነው። መንፈሳዊ ማንነት ላይ ካልደረሰ ገና ሰባቱ የንቃት ስርዓቶች አሉ አይደል? ግለሰባዊ፣ ቤተሰባዊ፣ ማህበረሰባዊ፣ ሀገራዊ፣ ሃይማኖታዊ፣ መንፈሳዊና ጥበባዊ የሚባሉት ላይ እነዚህ ላይ ያልደረስክ ከንቱ ነህ ማለት ነው። እስከ አምስተኛው ባለው ደረጃ ገና ብትሆን ነህ ማለት ነው። ምክንያቱም የምትፈልገውን ነገር ነው እየነገርኩ ያለሁት። መተግበር ያንተ ጉዳይ ነው። መፋለም ከራስ ጋር ያንተ ጉዳይ ነው። በተለይ እድሜያችሁ ከፍ ብሎ የምትልከሰከሱ ወንዶች እናንተ ደግሞ ወይ መጥፎ ነው ብቻ ኢትስ ናት ኤ ጉድ ቲንግ። ኢቭን በሴት እንዳትረካ በሚስት እንዳትረካ ያደርጋል፣ እንዳትደሰት ያደርጋል። በጣም ዲፈረንት የሆነ ነገር ነው እጅህና እሷ ማለት ነው። በጣም የተለያየ ነገር ነው። ፖርን ላይ የምታያት ሴትና የምታገኛትም ሴት በጣም የተለያየች ነገር ናት። ስለዚህ ክብርን ጠብቅ፣ ኢነርጂን ጠብቅ። እሱ ነው አሸናፊነት። አንበሳ ስፖርትን በደንብ መስራት። ይህን ነገር ማቆም ስትፈልግ ደግሞ ራዌል ትዝ ይበል። ልክ ስሜታዊ ስትሆን ማለት ነው ተጃጅ ለፖር ውስጥ ልክ ስገባ ዛሬማ አላደርግም ምናምን ብለህ ራዌል ትዝ ይበላ። አንተም ማትረባ ደሞ ላል ከዛ ተነስተህ ፑሻፕን ጠጥ ሰውነትን አሱ አንበሳ ተነስተህ ሻወር ውሰድ፣ ወዲያው ይስተካከላል። ወይንም ደግሞ በዛ ኢነርጂ ሆነ የምትወዳት ልጅ ወይንም ፍቅረኛሽ ካለች ዝም ብለህ አውራት ነው። በእውነት ነው የምነግርህ፣ እሷም አትራክቲቭ ትሆናለች።
ሰውን ባያውቀው መንፈስን ያውቀዋል። አንተ ጋር ያለ የኃይል የወንድነት የተቆጠበ ኢነርጂ እሷ ጋር ይደርሳል። እሷ ራሷ ናፈቀኝ እኮ የኔ ፍቅር ከንፈር ስታቅፈኝ ትከሻ ደረት ትላለች። ነይልኝ ደረቴ እኮ የአንቺ ትራስ ነው ብለህ ተገናኝታችሁ አቅፈህ ተሳስመህ አትሄድም? ወይኔ ወንድሜ በዛ መሃል ትሪት አታረግም እንዴ? እሷ ምንድነው ብቻህን የሚያግማማ እንደ አጋንንት እያገባህ እኮ ራሄሎ ሲባል ሰምተህ አታውቅም? መንፈስ ከባድ የሆነ አይነት ጥላ እኮ ገርጋሪ ሲባል ሰምተህ አታውቅም? ሃይማኖት እንደዛ ያስተምራል። እሺ ኢነርጂ የመውደቅ የበታችነት ስሜት ሲባል ሰምተህ አታውቅም? ወደዛ እየመጣ ነው። አንበሳ ኃይልና ከፍታ ሊሆን ይገባል። ስለዚህ በቀጣይ በዚህ ነገር ላይ ስለመቆየት ወይንም ስፐርምን ስለመቆጠብ ወይንም ደግሞ ይሄ የህይወት ምንጭ ኃይልን ስለመቆጠብ በደንብ እንነጋገራለን። ሴክሹዋል ኢነርጂ መጠቀም እንዳለብን በደንብ የማስረዳ ይሆናል ማለት ነው። ዛሬ ግን ጀስት ለሪማይንደር ነው ወደ አንተ የመጣሁት። እንዴት ደስ እንዳለኝ ከነገርኩ በኋላ ራሱ ምክንያቱም እኔም ወደዚህ በቃ ወደ ሞንክ ሞድ መጥቼ ራሴን አሁን ባልኩ መንገድ በሙሉ አስተካክዬ ራሴን ከሆንኩኝ ገና አመት ቢሆነኝ ነው። ተረዳኸኝ አይደል? እና ሳልኖረውማ አለፈልፍም ኮንቴንት ስለሚሆን አሁን ቪዲዮ በደንብ ይታያል ስለሚታይ ብዬ ይዤው አምቄ ነው ከኖርኩት በኋላ ነው አንተ ጋር የመጣሁት። I respect myself my brother. I respect myself. You understand my thought? ተረዘኛ። ስለዚህ ይህን ይመስላል አንበሳው። በዚህ መግማማትና መውደቅ ውስጥ ራስ እንዳታገኘው እጅግ በጣም ተጠንቀቅ። ምክንያቱም ይሄ በጣም አስቀያሚ የሆነ ጉዳይ ነው። ከዛ ውጭ ደግሞ ምንድነው እጅግ በጣም ውብና ማራኪ የሆኑ በየቀኑ የሚወለዱ ውብ ሴቶች አሉ። በየትኛውም እድሜ ክልል ልጆቻችንን የሚደርሱ አይደለም ለኛም በእኛ እድሜ የሆኑ የኛ ኩዮች ሆኑ ከኛ ነስም ያለ ከተማው በሙሉ በውበት የተመላ ነው። ሀገሪቱ ላይ የጠፋው ኢንሴኩሪቲ የሌለበት ራሱን ተቀብሎ የሚኖር አካሉን ተቀብሎ የሚኖር ብልቴ ትንሽ ነው ትልቅ ነው ይሄ ፖርኖግራፊ በሽታ ነው። ስለዚህ ደግሞ በደንብ አስረዳለሁ እመጣልሃለሁ። ይሄ ዘለዓለም ስትሰቃይበት የነበርከውን ህመምህን ነው በአንዴ ድምጥማጡን የማጠፋው። ቆይታ ያለ እንዲህ እንደምታስበው አይደለም ዓለም የሚሰራው ወሲብ የሚሰራው ሴቶች የሚኖሩት። ይሄ ፖርኖግራፊና ካልቸራል ቶክ ብልሽሽት አድርጓል። አንድ ቀን ሴት ነክተው የማያውቁ ወንዶች ይመጡና ይጎርሩብሃል። ይኸውልህ አለቆች ምናምን አሉ ባይዘው ትላልቅ ቦታውን የያዙ ሰዎች እድሜያቸውም ከፍ ያለ ማለት ነው። ሁሌም ነው እንደሚሰራቸው ሁሉንም እንደሚያውቁ ፍቅረኛ እንደዚህ ሳርጋት እያሉ ወሬ እየነገሩ ከዛ አንተ ትደነግጣለህ። ከዛ የኔ እንትን እንደዚህ ነው ምናምን ይልሃል። ከዛ አንተ የበታችነት ስሜት ይሰማል። ያንተን ነገሮች እንድጠላ ያደርጋል። ከዛ አንተ የምትመልስለትን መልስ አንተ እኮ የምር ወሲብ ልታቅ ትችላለህ ከዚህ በፊት አረ ግን እንደዛ አይደለም እንደዚህ ነኝ ግን እንደዚህ ሳርጋ ደስተኛ ናት ስትለው አይደለ አይ መስሎ ነው ባኪልና ግን እሱ በልቡ ኢንሴኩሪቲውን እያከመ ነው ጭራሽ ስለው ሲማቅ ግን አንተም በሽተኛ አድርጎ ይላል። እንደዚህ ሰዎች ይሁን አይምሮን ተጫውተውበታል። ሴት ልጅ ትገማለች ትሸታለች ይላል። በጣም ጣፋጭ ናት አንበሳ ንጹሃን ብቻ አምጥ እንዴ በጣም ጣፋጭ ናት እንዴ ትቀልዳለህ እንዴ ምን ነው አንተ ሲጀመር ማረፊያ ደሴቶች አይደሉ ሌላ በምን ትደሰታለህ? ምን ነው እስራስ ሌላ ቦታ ይታረጋዋል። አንተ አይደብርም እንዴ? የሆነ ልጅ ምን ሲል ሰማሁት ሻወር ቤት ስገባ ልጆች አንድ ላይ ሲንጫጩ ሁሉ ይሰማሉ። ከዛ በኋላ እንትን አልኩኝና አዳልጠኛል። ከዛ አዳልጠኝ ለወርቅ ስል በወልድማ አንተ ትገለኝ ነበር ብዬ ወጣው አለኝና አንዳንዴ እንዴት ነው ስግጣ ማለት ጥሩ አይደለም። ትንሽ ቀልድ ልጨምርበት ብዬ ነው የገባው። ገብቶታል። ስለነበረን ጊዜ እጅግ በጣም አመሰግናለሁ። ይህን ቻናል ሁላችሁም ሰብስክራይብ ማድረግ እንዳትረሱ እና ስለነበረን ጊዜ እጅግ በጣም አመሰግናለሁ። መልካም ከዚህ በሽታ የመፋታት ዘመን ይሁንልህ። አብሬ ነበርኩት ራውኤል እንድሪስ ነበርኩ። ከኖርኩት ከተገበርኩት ከራሴ ማንነት የምነግርህ የማስረዳ ሐሳቦችን በክብርና በፍቅር የምገልጽልህ ወንድም እኔ እስካለው ድረስ የበታችነት ስሜት ማነስ፣ ራስን አለማወቅ፣ ኮንፊደንስ ማጣት እንዲሁም ደግሞ በራስ ላይ እምነት ማጣት ባንተ ልብ ውስጥ ቦታ አይኖራቸውም ማለት ነው። እኔ ማለት ወንድምህ ነኝ፣ ነጸብራቅህ ነኝ። ከሁሉ በላይ የሐሳብ ትስስር ይበልጣል ከስጋ ትስስር በላይ። ስጋ ቢበልጥ ኖሮ ታሪኩም ሲጀምር ቃይል አቤልን አይገለውም ነበር። አቤልን ቃይል በስጋ አንድ መሆናቸው ወንድም መሆኑን ከሞት አላዳነው። በሐሳብ መለያየታቸው ግን ሕይወቱን ነጠቀው። ስለዚህ በሐሳብ መገናኘት ከስጋ መገናኘት በላይ ዋጋ አለውና ወንድምህ ነኝ አንበሳ። እኔ እስካለው ድረስ አንተን ምንም አይነካህም። ስለዚህ ቤተሰብ መሆን እንዳትረሳ። መልካም ጊዜ
በቃ